አይዘፈን በእግዚአብሔር ቤት በር ላይ ቆሞ የሰዎችን ልብ ሲዘርፍ የነበረው ዋና እንዲመጣ ይጸልያል። ታላቅ ጸጥታ ጉባኤ ጸጥ በል አንድ ነፍስ ላይ የተጋደበ መንፈስ ያለው ገላለሁ ይላል። ይሄ ወርሳል ገላለሁ እንጂ አለቀውም። ካልገደልኩ ልትወጣ ነው ይላል። እኔ ዋና ነኝ። ከዚህ የተነሳ አለቀው። በሩ አይከፈትም ይላል። በሩ ላይ ነው የተደገመው። ልገባታ አስራለሁ አጣለሁ። እየተቃጠልክ እየተበላ ይላል። ነገ 6:00 ላይ ሞተር አደጋ ውስጥ ላይ ጎማ ውስጥ ለማስገባት ወስነው የተነሳ መንፈስ አለ። ውጣ! እጆች ከፍ በሉ። አላባ ላይ የተሰራ መንፈስ እያየሁኝ ስለሆነ አላባ ላይ ነው የተሰራ። ውጣ! የሞት ወይ እዚህ ጉባኤ ውስጥ እያየሁ ነው። እድሏን ቀማው ትላል። ያንን እጅ እስኪ ይባል ላይ ጫል አይጨፍም። ውጣ! ብያለሁ ካልነሷል ተስፋ ያስቆረጥ አታውሪ። እንዴት አገኘ? ተደብቄ አገኘ። ከየት ነው የተላከው? ተቃጠልና አውራ በኢየሱስ ክርስቶስ ደም ተቃጠልና አውራ። ሰውነቷ ላይ ጠራው ራትክሬ ለፋሃዳዳ ኖርማል ላይ ልታወራ አልፈቅድም። እየተቃጠልክ እየተመሳጨህ ልታወራ ፈልጋለሁ። ከየት ነው የተላከው? ከጥልቁ ምን እንዳትሆን ነው የምትፈልገው? ምን እንዳትሆን ነው የምትፈልገው? ተቃጠል። ምን እንዳትሆን ነው የምትፈልገው? እንዳታገለግል ንገር። እሺ፣ ሌላ ምን አበላሽታል? ብዙ ነገር አበላሽታል። ብያለሁ እኮ መግቢያ ላይ ብያለሁ። ከወጣ እየደረሁም እግዚአብሔር አገልግሎቱን ስለቅ የሚሄድ ሰው አለ። ዛሬ አገልግሎቱ የሚፈታበት ቀን ነው። ወለ ካን ሊደማ አሜኑ ማንን ይሆንባ አገልግሎታችንን ይዟል። አገልግሎት መያዝ በቤተ ክርስቲያን መሪ አካል 6 ወር 7 ወር 10 ወር 1 ዓመት ከምናምን ተብሎ አልተነገረም እንጂ ለካኛ ላይ ያለ መታዘዝ ውጤት የኛን አገልግሎት አስይዞናል። የእግዚአብሔርን ቤት ያለ መስራት ውጤት፣ የእግዚአብሔርን ቃል ያለ መታዘዝ ውጤት፣ የእግዚአብሔርን ቃል ያለ መኖር ውጤት በማይታወቅበት መንገድ አገልግሎታችንን አስይዞናል። ዛሬ እሱ አገልግሎት ይለቀቃል። የደከነው ነገር ሁሉ ወደ በረከት ይቀየራል። እስኪ ጩሁና 7 ጊዜ አገልግሎት ተለቀዋል በሉ። እስኪ ድገምልኝ፣ አምርልኝ። ማይናገር ሰው አይኖርም። 6 መጨረሻ ስጋ ያው ጌታ ፊት ነው የምናገረው። የአንዳንድ ሰዎች አገልግሎት ዛሬ ተለቋል። ለ20 ዓመት ለ30 ዓመት ሳይታወቅ እየታዘ የአገልግሎት በር ዛሬ ተከፈተ። የሥራ በር ዛሬ ተከፈተ። የሰላም በር ዛሬ ተከፈተ። የፈውስ በር ዛሬ ተከፈተ። እጩና ተከፈተ በሉስ። አምሮና ተከፈተ በሉስ። ተከፈተ። አውተን ባለ ተለካና ተለካ
ኦኬ ክብሯ ይለቀቃል፣ በሯ ይከፈታል አይደል? ከለቀቅ እሺ ልቀቅላት፣ ይለቀቅ፣ በሯ ይለቀቅ፣ ክብሯ ይለቀቅ። እሺ የዚህን ጉባኤ ባለ ትለቃላት፣ ትለቃላት፣ ትለቃላት። ሰምታችኋል? ምንድን ነው ያለው? ስንት ጊዜ ጆይ ትለቃለህ? 3 ጊዜ ጉባኤ ይቆጥራል። በታላቅ ድምፅ በመጮህ ክብሯን፣ በሯን፣ በረከቷን ለቀ እንድትለቅ አዛለሁ። ቀጥል። ከበጣ ከአጣድሜ ቆርጠት ጥገከው ጉሰኮ ከቀወን ነው ጨባት ሞለ ከመነለ አንግጥ ወለድ ጫውላ ከልሱ ወጨኮ አንግስ ወለድ ወደቀው ዋስ አጣይ አይያ ዋራ ብዙ ቆይታ መከራከርካት ትዘምራለች፣ ጸሎት ትወዳለች፣ በጣም ትጸልያለች። ቃናዋን ይሻታለሁ፣ አገልግሎቷን ይሻታለሁ። አለቅም ዛሬ ቃናዋን ይዚያ ማነው ያስደቅማል? ሰውና ወንድ ነው ሴት ነው? ወንድ ነው። ምን ነበር ለሷ? ጓደኛ ነበር። ማለት እሷ ማለት እሺ፣ እዛ ማለት እሺ። ያላገባችሁ ጓደኛ ያላችሁ ኢንቦክስ እጃችሁ ከፋሉ፣ በጌታ ሳትፈሩ ያክብሩ። ድንገት ላይ ወላይ ሳምቦሳ ላይ የሚያሰራ ከሆነ መንፈሱ ትሽባሪ ያለው በቃ ባዶ ተመለሰች። ታመመች። ምንም መላት መጀመሪያ ስትል ነበረች። ደግሞ አሁን ባዶ ነች። አብሽ ስቲቪል ጮጋራ በሽታ ላይ ወደ ደም ከሄዳለ ፍል ለምን ተማፈለ አጥሪ አሳ የዳላ ፍል ሄዳ ባባ ሶስት አላህ ድምፅ ይሸተው ወደ ተክ ካለ ቲቪ በሽታ አለብሽ ተባልሻል። አይዞህ ቲቪ በሽታ አለብሽ ተባልሻል። እንደገና ጨጓራ አለብሽ። ይሄ ሁሉ አንቺ እንግዲህ በሽታው ነው ያለው። ጓደኛ ነበር ባንቺ ብቸኛ ከዛ ወደ ጉባኤ ተመልሽ። አይዛተብ ጓደኛ ነበርሽ? ማን የሚባል ሳሚ እየተገዛው ነው። አሁን የሚኖረው ሳውዝ አፍሪካ ነው ያለው። ፎቶ ሰጠሽ ታገኘሽ ለሱ ሰጠሽ? ፎቶ ሰጠሽ ነበር? ኦኬ። በዛ ፎቶ ማጠቢያ ሰጥቶ ሲያቀርብልኝ ነበር እሱ ሳሚ አንቺ እንድትባረኪ ሰው እንድትሆኑ ሲያጸልይ ነበር። አንተ ሰው ለፍርካ ላይ ያለ ሰው ስነ ስርዓት ያዝ። በቃ ሴቶች እንካሉ ሌላ አልቆፍር
ስልጠና ላይ የሚካለ ሮቦት እንዳለ ይወቅ ይሰቅል ሞክር ስልጠና ሞክር የሚካለ ወደ ሮቦት ያስቆን ታጠፋለኝ አንተ ሳሚ ሳውዝ አፍሪካ ነው ስለ ሰላም እሺ ፎቶና ተስራ ነገር ያለው እኔ አገልጋይ ተገኝ ጴጥሮስ ይባላል ሾኔ ከተማ እችልሽ ታውቃለች ልጅ በዚህ ልጅ ላይ በፎቶ አማካኝነት ያደረካት አደገኛ ፋውል በክርስቶስ ኃይል ተመቷል። ወደ እሱ ስለምልክ እኮ ነው የሚያወራው። ከፈለገ ወደ እኔ ይምጣ እሱ ላይ ካለ እንመጣለን። ኢየሱስ ለዘላለም ይገዝ። አንተ ሳቢ ስለስራት ያዝ ሳቢ አሰራው ኢየሱስ ለዘላለም ይገዝ። እንዴት ተብሎ ይገለገላል እንዴ? አዎ እስኪ ጮና አዎ ነው። እሺ ሰፈራችሁ ላይ የሆነ ነገር የሆነ መንፈስን ላቁትና ያዙትና ውጣልኝ በሉስ ወለው ውጣልኝ በሉ አልስማማም በሉ ሳሚ አንቺ ልብሽ ነው አሁንም ካንቺ ጋር አለ አሁን የለም እሱ አሁን ሰው ጃታ መሰለኝ ነው ከሚካር ነው እንዴት አገኘሽ ያን አንቺ በፌስቡክ መስማት አይሞ እሱ ጽፎ ነው ወይስ ያገኘው ተናግሮ ነው? ጽፎ ኦኬ። የመጀመሪያ ፊደል ለአንቺ ለመጀመሪያ ፊደል ስጽፍ ቆንጆ ብሎሽ ነው አይደለ የላከው አይደለም? ዛሬ የፌስቡክ የኢሞ የቴሌግራም የኢንስታግራም ትዳር ይቆም። ኦኬ የምሽመሳበት ሰው ቆም ዮማይ ብርደወራ አጋ መጨሪ ፖሊስታ ሐለክ ተከና ነባ ዳታፎ ካላ ሁ ሃ ሁይቱ ፍዳር መጨራሻ በበድሪቾ ጋር ጣፍቱ ይገርቷል ሚሞሪ ይለካል ኢየሱስ ሲበበታ ለቀቁ ኮን ለቀቁ ኮን ስለዚህ በደላላ ሳይሆን በዋና የሚመጣ ፍዳር ያንቺ ይሁን እኔ ሸኝቻለሁ መጀመሪያ አንቺን ቤተሰብ ነው የሸኘው እኔ ከዚህ ሸኝቻለሁ ማየት ይቻላል እሺ የምትፈልጊው ከተማ ምን ዱባይ ትሄጃለሽ በቃ በእንግሊዘኛ ልምላወስ ባሪየኛ ይሻላል እሺ በቃ ባሪየኛ ልምላ ዱባይ መጨስ ከነድሾች አሳካይዛ ሀፈጮለ መስጣት ዱባይ ከነድቾል በዩ እስኪ አክድ ደረተካ ተሳክቶልሻል ወዲ ነው የፈረሰ ወዲ ከበደ ይሞይ ተበለው ነው ሚስቶ አይ በላ ዋይ በላ አለው ግን ዋይ ከኑ ለሰ ሙሳው ግን ዱባይ ነው በረብ አርግሽል ተሰደሽ ባል አግቶሰን ጻፈሙ ወኔ ወለ ብሎካል አለ ጻፉና አለ እሺ አይ ጻፉና ጉጤ አጋ ማላምን ሰሲን በጣ ያን ለሰው በጣም ምንመና ማራክታ ያን ለሰው አሊ ኩል ፈመደና ሳሞይ ዋ አኑ ለተዳዋ ተብታ ዋ አስሩ ኩል ፍቻ ዋው ኩል ፍቻ ጋር ባንዲ ዋሮ ኮ ተገደም ሁሉ አሳተ ኪሳ ከሰሱ ኩል ሄሮድስ ላይ ተቆም ያለ